ሰላም ጤና ይስጥልኝ ውድ ኢትዮጵያውያን እንዲሁም ኤርትራውያን ወንድሞቼ ባላችሁበት የእግዚአብሔር ሰላም የእግዚአብሔር ቸርነት አይለያችሁ። መልካም ማድረግ መልካም ነው። በምድር የምናደርጋቸው መልካም ነገሮች በሰማይ ደሞዝ ሆኖ ይከፈለናል። ስለዚህ ምን ጊዜ መልካም ነገር ለማድረግ እንሞክር። ሁሉ ሰላም ሁሉ መልካም፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እንዴት ናችሁ? ሀገር አማን ነው፣ ሁሉ ሰላም ነው። በያላችሁበት እንቅስቃሴ ጥሩ ነው፣ ስራ እየሰራችሁ ነው። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ለቻናሌ አዲስ የሆናችሁ ማለትም ዛሬ ገና የገባችሁ ካላችሁ ልጅ ቢኒ ቲዩብ ሰብስክራይብ አድርጉ። በመቀጠል ደግሞ የደውል ምልክቷን በመጫን የመለቃቸው ቪዲዮዎች ምንም ነገር አያመልጣችሁም ማለት ነው። መልካም ዛሬ የመጣው ምክንያት ከዚህ በፊት ዩቲዩብ ቻናል አከፋፈት አሳይቼ ነበረ። ትንሽ ቆየት ብሏል። አሁን ዩቲዩብ አዲስ ነገሮች አፕዴት አድርጎ እንግዲህ አዳዲስ ሰዎች ዩቲዩብ ቻናል መክፈት ለምትፈልጉ ዛሬም በአዲስ መልኩ ዩቲዩብ ቻናል እንዴት መክፈት እንደምንችል አሳያችኋለሁ። በጣም በቀላል መንገድ በስልካችን ተጠቅመን ማለት ነው። በስልክ አሳያችኋለሁኝ። ዩቲዩብ ቻናል ገንዘብ የሚሰራ የዩቲዩብ ቻናል እንዴት መክፈት እንደምንችል አሳያችኋለሁኝ። በጣም ቀላል ነው። ሁሉም የምታዩቸው ሰዎች ገንዘብ የሚሰሩ የተለያየ በጣም ውጤታማ የሆኑ ሰዎች ከዚሁ ጀምሮ የከፈቱ ናቸው ማለት ነው። ስለዚህ አታስቡ፣ አትጨነቁ። አከፋፈቱን አሳያችኋለሁ። በጣም ቀላል ነው። እንዳልኳችሁ በስልክ ነው አከፋፈቱን ማሳያችሁ። በአንድሮይድ ስልክ ነው ማሳያችሁ። እኔ አይፎን ስልክ የምትጠቀሙም አንድ አይነት ነው መንገዱ፣ ምንም የተለየ ነገር የለውም። ምናልባት ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል የሆነች የሚጠጣ ነገር ያዝ አርጋችሁ፣ ቡናም ሊሆን ይችላል፣ ሻይም ሊሆን ይችላል፣ ውሃም ሊሆን ይችላል፣ ደስ ያላችሁን። እኔ ግን ውሃ ነገር ይዣለሁ። ደስ ይላል። ምክንያቱም ብዙ ላወራ ስለምችል የሆነች ነገር የሚጠጣ ነገር ውሃ ነገር ብትይዙ ይመረጣል ማለት ነው። አሁን ወደ ስልካችን እንሂድና ዩቲዩብ ቻናል ከሀ እስከ ፐ እንዴት መክፈት እንደሚቻል አሳያችኋለሁኝ። ይህን ቪዲዮ ላይክ በማድረግ ጀምሩ፣ አበረታቱኝ፣ ላይክ አድርጉ። አሁን ቀጥታ ወደ ስልካችን እንሂድ። እንግዲህ ወደ ስልካችን መተናል ማለት ነው። በሳምሰንግ ስልክ ነው ማሳያችሁ። የአይፎን ተጠቃሚዎችም አንድ አይነት መንገድ ስለሆነ ምንም የሚከብዳችሁ ነገር የለም። እንግዲህ እስከ መጨረሻው ድረስ አብራችሁኝ ተከታተሉ። የመጀመሪያው ስራችን የሚሆነው ጎግል ክሮም ላይ እንገባለን ማለት ነው። ጎግል ክሮም ላይ ገብተን እንግዲህ ከላይ እንደምታዩት ሳይን ኢን የምትል ምልክት አለኝ። ሳይን ኢን የምትል ምልክት አለች። እሷን እንነካታለን ማለት ነው። ሳይን ኢን የምትለው ምልክት ስንነካት እንደዚህ አይነት ምርጫ ይመጣልናል። በነገራችን ላይ ስልኬን እንደዚህ ላዙረው በደንብ ለእናንተም እንዲታያችሁ ስልኬ እንደዚህ ላዙረው። መልካም እንግዲህ እንደዚህ ምልክት መጣልን ማለት ነው። እዚህ ጋር እንደምትመለከቱት ኢሜይል እና ስልክ ቁጥር አስገቡ ይላል። ከስር ደግሞ ክሬት አካውንት የምትል ምልክት አለች። እንግዲህ ከላይ ኢሜይል ወይ ስልክ አስገቡ የሚለው ኦልሬዲ ኢሜይል ያላችሁ ሰዎች ካላችሁ ኢሜይል ካላችሁ ያንን ኢሜይል ከላይ ታስገባላችሁ። እኔ ግን ዛሬ ኢሜይል የሌላችሁም ሰዎች እንዴት ኢሜይልም አዲስ ኢሜይል እንዴት ክሬት እንደምታደርጉ በዛው ማሳየት ስለፈለኩ ነው ማለት ነው። ስለዚህ ምን አደርጋለሁኝ እኔ ክሬት አካውንት የሚለውን ነው የምነካው ማለት ነው። ኢሜይል ያላችሁ ሰዎች ይሄንን ስቴፕ ዝለሉትና ወደሚቀጥለው ስቴፕ መሄድ ትችላላችሁ። ክሬት አካውንት የሚለውን እንነካዋለን። በመቀጠል ፎር ማይሰልፍ የሚለውን እንነካዋለን። እንደምትመለከቱት ፈርስት ኔም ይላል፣ ላስት ኔም ይላል። እንግዲህ የተመቻችሁን ታስገባላችሁ። ስማችሁንና ላስት ኔም አያት ስማችሁን ታስገባላችሁ። እንግዲህ ስሜን አስገባለሁኝ። እኔ ስሜን አስገባለሁ። ይሄው ቢኒያም አልኩት። ላስት ኔሜን ደግሞ ላቀው ብዬ ላስት ኔሜን አስገባለሁ ማለት ነው። ይሄው ላስት ኔሜን አስገባው። በመቀጠል ደግሞ ኢሜይል እዚህ ጋር አስገባለሁ ማለት ነው። ባይ ዲፎልት ራሱ እንደዚህ አይነት ኢሜይል ክሬት ብታደርግ ብሎ ዝም ብሎ ያመጣልኛል። እንደምትመለከቱት እንደዚህ ስሜን ስላወቀው ቢኒያም ላቀው 98@gmail ብሎ አምጥቶልኛል። ይሄ ያመጣልኝ ኢሜይል ከተስማማኝ በዚሁ ቀጥላለሁ። ካልሆነ ደግሞ ከስር እዚህ ጋር ያመጣቸውም ስሞች አሉ። እነዚህን ከተስማማው ወይ ይሄኛውን መርጣለሁ ወይ ይሄኛውን መርጣለሁ። ደስ ያለኝን መምረጥ እችላለሁ ማለት ነው። የራሴን ግን መምረጥ እችላለሁ። እዚህ ጋር እንደምታዩት ትመጡና የራሳችሁን ይሄን ታጠፉትና አዲስ የራሳችሁን ክሬት ማድረግ ትችላላችሁ ማለት ነው። አዲስ የራሳችሁን ክሬት ማድረግ ትችላላችሁ። እኔ ግን ስለተስማማኝ ይሄንኛውን ላቀው ቢኒያም 800 የሚለውን ዝም ብዬ ላስገባው። ምክንያቱም ለእናንተ ለማሳየት ስለሆነ የመጣሁት ዝም ብዬ እዚህ ጋር ላቀው ቢኒያም
800@gmail የሚለውን አስገባለሁ። በመቀጠል እዚህ ጋር ፓስወርድ አስገቡ ነው የሚለው። ፓስወርድ ታስገባላችሁ እዚህ ጋር። በመቀጠል ኮንፊርም ፓስወርድ የሚላለ ፓስወርዳችሁን ካስገባችሁ በኋላ ቀጣይ ኮንፊርም የሚለው ላይም ደግማችሁ ያንኑ ፓስወርድ ታስገባላችሁ። ፓስወርዴን አስገብቻለሁኝ ማለት ነው። ፓስወርዴን አስገብቻለሁኝ። ከዛ በመቀጠል ከስር ኔክስት የምትል ምልክታለች። ኔክስት የምትሏን እንነካታለን። ኔክስት የምትሏን ከነካናት በኋላ እዚህ ጋር እንደምታዩት ቬሪፋይ ዩር ፎን ነምበር ይላል። እዚህ ጋር ዋናው ጨዋታ እዚህ ጋር ነው። ስልክ ቁጥራችሁን ቬሪፋይ ታረጋላችሁ፣ ስልክ ቁጥር ታስገባላችሁ ማለት ነው። እንደምትመለከቱት እዚህ ጋር ለኔ ያመጣልኝ የአሜሪካ ባንዲራ አምጥቶልኛል። ኦሬዲ ያለውበትን ቦታ ስላነበበ ማለት ነው። ስለዚህ እናንተም በያላችሁበት ያመጣላችኋል። ምናልባት ካላመጣላችሁ እቺ ቀስት ምልክቷን ተነኳትና እዚህ ጋር ያለችዋል የምትኖርበትን አገር ሰሌክት ማድረግ ትችላላችሁ። እኔ ዩናይትድ ስቴትስ ስለምኖር እሱን እመርጣለሁ። በመቀጠል ስልክ ቁጥሬን እዚህ ጋር አስገባለሁኝ ማለት ነው። ስልክ ቁጥሬን ካስገባውኝ በኋላ ኔክስት የምትል ምልክት አለች። ኔክስት እንለዋለን። በመቀጠል ምንድነው እዚህ ጋር ቬሪፊኬሽን ኮድ ልኮልኛል። እንደምታዩት እዚህ ጋር በዚህ ቁጥሬ ቬሪፊኬሽን ኮድ ልኮልኛል። ያንን ኮድ እዚህ ጋር አስገባለሁኝ ማለት ነው። በቴክስት ሜሴጅ ደርሶኛል። ኮዱን አስገባለሁ። ቬሪፊኬሽን ኮዱን አስገብቻለሁ። በመቀጠል ቬሪፋይ የምትለዋን ከታች ያለችዋን እነካታለሁኝ። ይሄው ቬሪፋይ እያረኩት ነው። ይሄው ቬሪፋይ አደረኩትኝ። ከዛ በመቀጠል እዚህ ጋር ደግሞ እንደምትመለከቱት ሪከቨሪ ኢሜይል ይላል። እዚህ ጋር በነገራችን ላይ ሪከቨሪ ኢሜይል ማለት ምንድነው? ምናልባት ይሄ የከፈታችሁት ኢሜይል እንኳን ቢጠፋባችሁ ባታስታውሱት እዚህ ጋር አሁን ሌላ ኢሜይል ብታስገቡ በዚህ ኢሜይል ማግኘት ትችላላችሁ፣ ወይም ደግሞ በዚህኛው አዲስ አሁን በምታስገቡት ኢሜይል መጠቀም ትችላላችሁ ማለት ነው። ስለዚህ ሪከቨሪ ኢሜይል ሌላ ሁለተኛ ኢሜይል ካላችሁ ብታስገቡ ይመረጣል። ከዛ በመቀጠል ወር ይቅርታ የተወለዳችሁበትን ወርና ቀን ዓመተ ምህረት ታስገባላችሁ ማለት ነው። ስለዚህ ዝም ብዬ ለእናንተ ለማሳየት ስለሆነ ደስ ያለኝን ዝም ብዬ መርጣለሁ። ብቻ ቀኑን 16 ማድረግ ፈልጋለሁ። ኪዳነ ምህረትን በጣም ስለምወዳት ዓመተ ምህረቱን ዝም ብዬ 1993 ልበለው ዝም ብዬ። በመቀጠል ደግሞ ጾታ ይላል። ጾታ ታስገባላችሁ። ከዛ በመቀጠል ኔክስት የምትል ምልክታለች። ኔክስት የምትለዋን እንነካታለን። በመቀጠል እዚሽ ጋር አያም ኢን የምትለዋን የስ አያም ኢን የሚለውን እንነካዋለን ማለት ነው። ይሄው የጉግልን ተርሞች ሁሉ ነገር አክሴፕት ማድረጋችሁን አያግሪ የሚለውን ትነኩታላችሁ። በጣም ቀላል መንገድ ነው። ይሄው እንደምትመለከቱት እዚህ ጋር እንደዚህ አይነት ነገር ከመጣላችሁ ፓስወርዱን ሴቭ ላድርግላችሁ ነው የሚለው። እኔ ብዙ ጊዜ የስ ስለዋለሁ፣ ምክንያቱም ሴቭ ያደርግልኝ ፓስወርድ ምናልባት ድንገት ብረሳው ከሚል አንጻር። እንደምታዩት ከላይ የቢ ምልክት መጥቶልኛል፣ ምክንያቱም ኦልሬዲ ኢሜይላችንን በትክክል ከፍተናል ማለት ነው። ከዚህ እንወጣና ዩቲዩብ ላይ እንገባለን። ትክክለኛው የዩቲዩብ አካውንታችሁ ጋር ትመጣላችሁ። በመቀጠል ከላይ ምልክቷን እንነካታለን። እንደ የሰው ምልክት ነገር ለእናንተ የተለየ ነገር ሊሆን ይችላል የምታዩት። እኔ ኦልሬዲ እዚህ ጋር ኢሜይል ስላለኝ ነው እሱን የሚያሳየው። እንነካዋለን። በመቀጠል አድ አካውንት የሚለውን እንነካዋለን ማለት ነው። አድ አካውንት የሚለውን እነካለሁኝ። እንደዚህ ይመጣል። ስለዚህ እዚህ ጋር ፓስወርድ ታስገባላችሁ፣ የስልካችሁን ፓስወርድ። በመቀጠል አሁን እዚህ ጋር ቅድም ክሬት ያደረጋችሁትን ኢሜይል እዚህ ጋር መታችሁ ታስገባላችሁ። ቅድም ክሬት ያደረግነው ኢሜይል ለዩቲዩብ መክፈቻ ብለን ያስገባነውን ኢሜይል እዚህ ጋር ታስገቡታላችሁ። ኢሜይል ካስገባችሁ በኋላ ኔክስት የምትላለች፣ ኔክስት የምትለዋን ንኳት። በመቀጠል ደግሞ ፓስወርድ ታስገባላችሁ። ፓስወርዳችሁን ካስገባችሁ በኋላ እዚች ጋር ኔክስት የምትል ምልክታለች። ኔክስት የምትለዋን እንነካታለን። በመቀጠል እዚች ጋር የስ አያም ኢን የምትለዋን እንነካታለን። ይሄው እንደምትመለከቱት የጨረስን ነው። አያግሪ የምትለዋን እንነካታለን። አያግሪ እንለዋለን። ይሄው እንደምትመለከቱት ትንሽ ጠብቁ እያለን ነው። እንደምትመለከቱት ኢሜይላችን በትክክለኛ ገብቷል ማለት ነው። ከላይ እንደምታዩት ቢ የሚል ምልክት አለ። ከላይ በስተቀኝ እሷን እንነካታለን። በመቀጠል ደግሞ ዩር ቻናል የሚለውን እዚህ ጋር እንነካዋለን ማለት ነው። ዩር ቻናል የሚለውን እንነካዋለን። እንደምትመለከቱት ከላይ ፎቶ አስገቡ ነው የሚለው። ከላይ እዚህ ጋር ፕሮፋይል ማስገባት ከፈለጋችሁ ፕሮፋይል ታስገባላችሁ። ይሄው እንደምታዩት እኔ ዝም ብዬ ፎቶ መርጥና ዝም ብዬ አንድ ፎቶ አስገባለሁኝ። ይሄው ፎቶውን እንደምታዩት እሱን ነካና በመቀጠል ሴቭ የምትላለች ከላይ ሴቭ እለዋለሁኝ። የዩቲዩብ ቻናሌ ፎቶ ማለት ነው። በመቀጠል ደግሞ እዚህ ጋር ኔም የሚላል እዚህ ጋር ኔም የሚላል እሱን ነካና ስሙን ትቀይሩታላችሁ። ባይ ዲፎልት በራሱ ያመጣው ስም አለ ማለት ነው፣ ትክክለኛ ስም ማለት ነው። ስለዚህ ለቻናል መክፈት የፈለጋችሁትን ስም ትነካላችሁ ማለት ነው። እዚህ ጋር
ደስ ያላችሁን ስም እንግዲህ ምን ብዬ ስም ክሬት እንደማደርግ አላቅም። ምናልባት ዝም ብዬ ቢልጮ ብለው ስኔ ዝም ብዬ ቢልጮ ልበለው ዝም ብዬ ቢልጮ ቲዩብ አልኩት። ምናልባት ለወደፊት ሁለተኛ ቻናል ስከፍት ቢልጮ ቲዩብ ነው ልለው የምችለውና ቢልጮ ቲዩብ ብዬ አልኩት። ከላይ ሴቭ የምትል ምልክታለች፣ ሴቭ እንለዋለን። በመቀጠል ክሪኤት ቻናል የምትላለች ማለት ነው እዚህ ጋር ከስር፣ እሱን እንነካዋለን። ክሪኤት ቻናል ይሄው ቻናል። በስማ እንዴት ቀላል ነው በእግዚአብሔር። ይሄው ኦልሬዲ የዩቲዩብ ቻናል ክሬት አደረግን ማለት ነው። እዚህ ጋር እንደምትመለከቱት ቢልጮ ቲዩብ ብሎ 0 ሰብስክራይበር ሲላል ምንም ሰብስክራይበር የለህም ነው የሚለው እና ኬት ይመጣል አሁን ክሬት ያደረኩት። ስለዚህ ዩቲዩብ ቻናል ክሬት አድርገናል። በመቀጠል ምንድነው ብዙ ነገር መስራት ትችላላችሁ። እዚህ ጋር እኔ እንዳልኳችሁ ለዛሬ አከፋፈቱን ብቻ ነው ማሳያችሁ። ከዚህ እንወጣለን። እዚህ ጋር ማስተካከል ያለባችሁን ማስተካከል ትችላላችሁ። ከዚህ ትወጡና ተመልሳችሁ ጎግል ክሮም ላይ ትመጣላችሁ። ቅድም የነበርንበት ቦታ ጎግል ክሮም ላይ ትመጣላችሁ። ጎግል ቀጥታ ምን እናደርጋለን? እቺ ፕሮፋይሏን እንነካታለን። እሷን ከነካናት በኋላ ቀጥታ እዚች ጋር ዩር ቻናል የሚለውን እንነካዋለን ማለት ነው። ዩር ቻናል የሚለውን ከነካ ነው በኋላ ከስተማይዝ ቻናል የሚለውን እንነካዋለን ማለት ነው። ከዛ በመቀጠል በእንደዚህ አይነት መንገድ ያመጣልናል ማለት ነው። ይሄው እዚች ጋር ኮንቲኒው የምትላለች ኮንቲኒው እንለዋለን። በመቀጠል እዚች ጋር የሴቲንግ ምልክት አለች ማለት ነው። በስተግራ የሴቲንጓን ምልክት እንነካታለን። እንግዲህ እዚች ጋር ቻናል የሚል ምልክት አለ። ቻናል የሚለውን እንነካዋለን ማለት ነው። እንግዲህ እዚች ጋር ተመጡና ቤዚክ ኢንፎርሜሽን ብሎ እዚህ ጋር ይመጣልናል ማለት ነው። እሱን እንተውና ከላይ ፊውቸር ኤሊጂቢሊቲ የምትላለች ከላይ በቀይ ያከብብኩባት እሷን እንነካታለን። በመቀጠል እንዲህ ወደ ታች ተመጡና እቺን ትነኳታላችሁ። ኤሊጂቢሊቲ የምትሏን እቺን እንነካታለን። እሷን ከነካችኋት በኋላ እንዲህ ወደ ታች ዝቅ ስትሉ ቬሪፋይ ዩር ነምበር ይላል። ይሄ በጣም ወሳኝ ነገር ነው። ቬሪፋይ ዩር ነምበር የምትል ምልክታለች። እቺን ቬሪፋይ ዩር ነምበር የምትሏን እንንካት። በመቀጠል እዚች ጋር እንደምትመለከቱት ስልክ ቁጥር አስገቡ ይላል። ስልክ ቁጥራችሁን ታስገባላችሁ። ይሄ ግዴታ ነው። ያላችሁበትን ሀገር ታስገባላችሁ። እዚህ ጋር እንግዲህ ያለውበትን ሀገር አመጣልኝ። ከዛ በመቀጠል ስልክ ቁጥር ታስገባላችሁ ማለት ነው። ስልክ ቁጥር ካስገባችሁ በኋላ ቴክስት ይልክላችኋል። ቴክስቱን ካስገባችሁ በኋላ ቬሪፋይ ዩቲዩብ ይልክላችኋል ማለት ነው። ኮንግራጁሌሽን እንኳን ደስ ያላችሁ የሚል መልእክት ይመጣላችኋል ማለት ነው። ዩቲዩብ ቬሪፋይ ያደረገላችሁ ማለት ነው። በቀላል መንገድ ከፈታችሁ ማለት ነው። እኔ እንግዲህ ቻናል ስላለኝ ስልክ ቁጥር አንድ ቁጥር ስለሆነ ያለኝ እዚህ ጋር ደግሜ ማስገባት ስላልፈለኩ ነው። ስለዚህ ዋናውን ፕሮሰስ ጨርሰናል ማለት ነው። እንግዲህ ከዚህ ወጣችሁ አሁን ዩቲዩብ ላይ ገብታችሁ እንደፈለጋችሁ ቪዲዮ አፕሎድ ማድረግ ትችላላችሁ። እቺ የመደመር ምልክቷን ብትነኳት እንደምትመለከቱት እዚህ ጋር ክሬት ሾርት ነገሮች መልቀቅ ትችላላችሁ። እንዲሁም ደግሞ ቪዲዮ አፕሎድ ማድረግ ትችላላችሁ። ላይቭ መግባት ትችላላችሁ። ስለዚህ በምትፈልጉት መንገድ ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። የዩቲዩብ ቻናል አከፋፈት ይሄንን ይመስላል። በሌላ ጊዜ እንግዲህ ሌላ የምትጠይቁት ነገር ካለ አስተያየት ካላችሁ እንግዲህ የገባን እንማማራለን ማለት ነው። ልጅ ቢኒ ዩቲዩብን ይሄ የኔ ቻናል ነው። የሰብስክራይብ ምልክት አለች። እቺ ሰብስክራይብ አድርጓት። በመቀጠል ደግሞ የደውል ምልክት አለች። የደውል ምልክቷን ንኳት። ከዛ ኦል የሚለውን ንኩት። ምንም የሚለቀው ነገር አያመልጣችሁ ማለት ነው። በዚህ መንገድ ቻናል መክፈት እንችላለን ማለት ነው። አመሰግናለሁ። ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞቼ ይሄንን ይመስላል የዩቲዩብ ቻናል አከፋፈት። በጣም ቀላል ነው አይደል? ዛሬ ነገ ሳትሉ ዛሬውኑ ጀምሩ። እንግዲህ ሌላ ብዙ ማወቅ ያለባችሁ ነገሮች እንዴት ተምኔል እንደሚሰራ፣ ከላይ ባነሮች እንደሚሰሩ፣ ዩቲዩብ ማሳደጊያ መንገዶች፣ የተለያዩ ነገሮችን ከዚህ በፊት የሚለቀኳቸው ቪዲዮዎች አሉ። እንደገና ሌላም ቪዲዮ እሰራላችኋለሁኝ። የምትፈልጉትን ነገር ኮሜንት ላይ ብቻ ጻፉልኝ። ኮሜንታችሁን እያየሁኝ ቪዲዮ ለመስራት እሞክራለሁኝ ማለት ነው። እንግዲህ ስለነበረን ቆይታ በጣም አድርጌ አመሰግናለሁኝ። ባላችሁበት ሰላም እግዚአብሔር አይለያችሁ። በጣም ወዳችኋለሁ፣ አከብራችኋለሁኝ። ሁላችሁንም ባላችሁበት ሰላም ሆኑልኝ። መልካም ጊዜ፣ መልካም ቆይታ